ወደ እግዚአብሔር ጋር በደንብ በእግዚአብሔር ጋር ልንገራችሁ። መጽሐፍ ቅዱስ ላይ ሌላ ቦታ ላይ ቤት ሄዳችሁ ታያላችሁ። አንደኛ ሳሙኤል ምዕራፍ 1 ቁጥር 6 ላይ እግዚአብሔር እንዲህ አለ፣ የሐናን ማኅፀን እግዚአብሔር ዘጋ ይላል። የሐና ማኅፀን የዘጋው ማን ነው? እግዚአብሔር ዘጋ ይላል። የሐና ማኅፀን ማን ዘጋ? እግዚአብሔር ዘጋ። ሐና ግን ሁሉ ጊዜ ምን ትሆን ነበር? ትጮህ ነበር። ጌታ ኢየሱስ ሆይ ማኅፀኔን ክፈተኝ፣ ልጅ መውለድ እፈልጋለሁ፣ መልካም መሆን እፈልጋለሁ ሳትሰለች ሁሉ ጊዜ በእግዚአብሔር ፊት ትጮህ ነበር። እግዚአብሔር ዘግቶ እንኳን አንተ በእግዚአብሔር ፊት ጮህ ሲያበዛ እግዚአብሔር የዘጋው ራሱ ይከፍታል። እግዚአብሔር ከኛ የሚፈልገው መልካም አባት ስለሆነ ከኛ እግዚአብሔር የሚፈልገው ምን መሰላችሁ ወንድሞቼ? ወደ እግዚአብሔር ቤት ሳትሰለች ወደ እግዚአብሔር ፊት መጮህ። እስቲ ወደ እግዚአብሔር ላይ ወደ እግዚአብሔር ጮህ በሉስ። ወደ እግዚአብሔር ጮህ በሉስ። ያዙትና ሳትሰለች በሉስ። ወደ እግዚአብሔር ሲጮህ በሉስ። በቤት ላይ በሉስ። ታምራት ይሆናል በሉስ። ዛሬ ወደ እግዚአብሔር ቤት አንድ ጊዜ እግዚአብሔር ሆይ በፊት ላይ መልካም ስራ አልሰራው አለ። አንድ ቀን እግዚአብሔር አስራት መባ አልከፈልኩም። አንድ ቀን እግዚአብሔር አታስበኝም። እንዲሁ በእንዚህም እንደዚሁ መሞት አለብህ፣ እንደዚሁ መሞት አለብህ፣ እንደዚሁ መጥፋት አለብህ ብሎ ሲጮህ እግዚአብሔር አይ አትሞትም። በጎን ያለው ሰው አትሞትም በሉስ። ንገሩ፣ በደንብ ንገሩ። ይሄንን ቃል የሚያመኑ ሰዎች ካላችሁ ያዙና አትሞትም። ድገሙ እንደገና